ሰላም እንደምናችሁ ሳስና ዮናስ ባላለውኝ ወይም ሱዘን የኦፕሬሽን ኢትዮጵያ በፌብሩዋሪ 11 እና 12 ላደረገው ኦፕሬሽን እዚህ አይዲፒ ቻይና ካምፕስ ደብረ ብርሃን የሚገኘው ኦርጋናይዝ እና ኮኦርዲኔት አደረግላቸው የነበርኩኝ የኦፕሬሽን ኢትዮጵያ 15 የሚሆኑ ቲም ሜምበሮችን ይዞ ፌብሩዋሪ 11 እና 12 ሮብና ሐሙስ ግማሽ ቀንና ሮብ ሙሉ ቀን እዚህ ኦፕሬት ስናደርግ ቆይተናል። ወደ 350 አካባቢ የሚጠጉ ህጻናትን መጀመሪያ አይተናል። ከዛም በኋላ 40 ለሚሆኑ ሰዎች ደግሞ የፈርስት ኤድ ስልጠና ሰጥተናል ወይም የመጀመሪያ እርዳታ ሰጥተዋል አክቹሊ ኦፕሬሽን ኢትዮጵያ ቲሞች። ከዛ በተጨማሪ ደግሞ ወደ 550 አካባቢ የሚሆኑ ትልልቅ ሰዎችን የአይን ህክምና ሰጥተናል። በቀጣይ ደግሞ የኦፕሬሽን ኢትዮጵያ በድጋሚ መጥቶ ተጨማሪ ህክምናዎችን፣ አገልግሎቶችን፣ ሰርቪሶችን እንደሚሰጥልን ተስፋ እናደርጋለን። እጅግ በጣም ደስ የሚል ቆይታ ነበር ያደረግነው ከኦፕሬሽን ኢትዮጵያ ጋር። ሁሉም አብረው የነበሩ ቮለንተሮች፣ ዶክተሮች በትክክልና በስነ ስርዓት ነበር ያገለገሉን። የአይዲፒው ማናጀር ሁሉም አመስግነዋል። ሰው ኮሚኒቲያችንን ማህበረሰባችንን ስላገለገላችሁልን እናመሰግናለን። በቀጣይ እንደምንገናኝ ተስፋ እናደርጋለን። 1 2 3 4